ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁኝ። ባለፈው ከእግዚአብሔር ቃል ፈውስ እንዴት መቀበል እንችላለን በሚል አንድ ቪዲዮ አስቀምጬላችኋለሁኝ። ያን በዩቲዩብ ልታገኙታላችሁ። እንዲቀጥል የሚያደርግ እናንተ ላይክ ማድረግን፣ ሼር ማድረግን፣ ሰብስክራይብ ማድረግን አትርሱ። ያ በጣም አስፈላጊ ነው፣ ምክንያቱም ለሌሎችም እንዲደርስ ምክንያት ይሆናልና እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ ወደ እናንተ ላቀርበው ያሰብኩት ሀሳብ በጣም አስፈላጊ የሆነ ነገር ነው። እግዚአብሔር የተመሰገነ ይሁን። ርዕሱ ምንድን ነው የሚለው በጤናችን ድንገተኛ ነገር ቢመጣ ምላሻችን ምን መሆን አለበት የሚል ነው አይደል? መቼም በዚህ ምድር ስንኖር አስጨናቂ ነገር አለ። ያልጠበቅነው ነገር ይፈጠራል። ያልገመትነው ነገር ይሆናል። ያላልነው ነገር ሊሆን ይችላል። ምናልባት ወደ ሆስፒታል ቼክአፕ እናድርግ ብለን ሄደን ሐኪሙ ደማችን፣ ሰውነታችን የተለያየ ሁኔታ ሲመረምር ያልተጠበቀ ነገር ሊነግረን ይችላል። ብለድ ፕሬሸር አለብህ ሊል ይችላል። እንደገና ደግሞ በቃ ካንሰር አለብህ ሊል ይችላል። ዲያቤቲክስ ሊል ይችላል። ብዙ ነገር ሊነግሩን ይችላሉ። በዚህ ጊዜ የኛ ምላሽ ምን መሆን አለበት ነው። በጣም አሁን ምንም ባይኖር ግን ወደፊት በህይወታችን ቢገጥመን ልንሰጠው የሚገባ ምላሽ አለ። ያንን ነገር በእግዚአብሔር ቃል እንመለከታለን። እግዚአብሔር የተመሰገነ ይሁን። አሜን። ምክንያቱም የምንም ነገር የመጨረሻ ውሳኔ እግዚአብሔር እንጂ ሰዎች አይደሉም፣ ሐኪሞች አይደሉም፣ ስጋችንም አይደለም፣ ሰይጣን አይደለም፣ ማንም አይደለም። ወሳኙ እግዚአብሔር ነው። ስለዚህ ያ እግዚአብሔር ምንድን ነው የሚለውን ነገር ማየት በጣም አስፈላጊ ነው። እግዚአብሔር የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሁሉንም ነገር ከፍሎልናል። ለሰው ልጅ የሚያስፈልገውን ዋጋ ሁሉ ከፍሏል። እግዚአብሔር የተመሰገነ ይሁን። የዘላለም ሕይወት ተቀብለናል። ገላትያ ምዕራፍ 13 ላይ፣ ኤፌሶን 1:7 ላይ ብዙ ቦታ ይናገራል። የዘላለም ሕይወት እርሱ ሰጥቶናል፣ በነፃ ሰጥቶናል። ይቅር ተብለናል። ቆላስያስ 2:13-14 አውጥተን ልንመለከተው እንችላለን። ከፍርድ ነፃ ወጥተናል። እግዚአብሔር የተመሰገነ ይሁን። ሮሜ 8:1 ላይ አውጥተን ልንመለከተው እንችላለን። እግዚአብሔር ይወደናል። 1 ዮሐንስ ምዕራፍ 4:19 ላይ አውጥተን ልንመለከተው እንችላለን። ተፈውሰናል። መጽሐፍ ቅዱስ ነው የሚለው። እግዚአብሔር የተመሰገነ ይሁን። ይህም 1 ጴጥሮስ ምዕራፍ 2:24 ላይ አውጥተን ልንመለከተው እንችላለን። ሌሎችም ብዙ ነገሮች አሉ። እኔ ግን በዋናነት ዛሬ ትኩረት የምሰጠው ሀሳብ በቃ በስጋችን አቅጣጫ፣ በጤናችን አቅጣጫ ለሚመጡ ነገሮች የተገኘውን ፈውስ ነው። እግዚአብሔር የተመሰገነ ይሁን። እነዚህ አሁን የነገርኳችሁ የጸጋ ስጦታዎች ለሰው ሁሉ የቀረበ ቢሆንም ለእኛ እንዲሆን የምናደርገው በእምነት ስንቀበለው። ኤፌሶን ምዕራፍ 2:8 ላይ ጸጋው በእምነት አድኗችኋል። የዘላለም ሕይወት የጸጋ ውጤት ነው። ቅድስና የጸጋ ውጤት ነው። ይቅር መባል የጸጋ ውጤት ነው። ፈውስ የጸጋ ውጤት ነው። ከፍርድ ነፃ መውጣት የጸጋ ውጤት ነው። ስለዚህ ያ በጸጋ አማካይነት ለእኔና ለእናንተ የተሰጠንን ነገር አቬይለብል የምናደርገው በእምነት ድልድይነት ነው። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ እኮ ተገልጧል። ሁላችንም መዳን እንችላለን። ግን ሁሉም ድነዋል? ለምንድን ነው ያልዳነው? መድኃኒት ስለሌለ አይደለም። ያልዳነው ሁሉም በእምነት ስላልተቀበለው። እኔና እናንተ የዘላለም ሕይወት እንዳለን የምናምነው በእምነት ስለተቀበል ነው። ዓለምን እክዳለሁ፣ ሰይጣንን እክዳለሁ፣ ክርስቶስን የግል አዳኛ አድርጌ እቀበላለሁ ብዬ ንስሐ ገብቼ በዚህ ምክንያት በቃ የእግዚአብሔር መንግስት ወራሽ አድርጎኛል። ይሄ በእምነት የሆነ ነገር ነው። እግዚአብሔር የተመሰገነው። አሜን። ስለዚህ ከዚህ አንጻር አሁን
በፈውስ አቅጣጫ ነው እያወራን ያለነውና ይሄንን በተለይም በአንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ በመገረፉ ቁስል ተፈወሳችሁ የሚለውን ነገር ደግሞ የምንቀበለው እንደዚሁ በእምነት ነው። አሜን። እምነት ደግሞ የሚሰራው ልንገራችሁ፣ በፈቃዱን ስናውቅ ነው። ፈቃዱን ካላወቅን እምነት አይሰራም። በደንብ አስተውሉና ስሙኝ። የእግዚአብሔር ፈቃድ ደግሞ ቃሉ ነው። ትዝ ይላችኋል ሉቃስ 5:12 ላይ ያ ለምጻሙ ሰውዬ ወደ ጌታ መጣና ጌታ ሆይ ብትወድስ ፈቃድ ቢሆን ልታነጻኝ ትችላለህ አለው። አሁን ኢየሱስ ክርስቶስ ነፃ እንደሚያወጣው እንደሚፈውሰው አውቋል። ግን ፈቃዱ ይሁን አይሁን አላወቀም። ጌታ ምን አለው? እፈቅዳለሁ ንጻ አለው። ነፃ ይላል። ከዛ በኋላ እግዚአብሔር የተመሰገነው እና ፈቃዱን ማወቅ በቃ ነገሩ ሪሊዝ እንዲያደርግ ለእኛ ያደርግልናል። እግዚአብሔር የተመሰገነ ይሁን። ስለዚህ የመጀመሪያ ጥያቄያችን በዚህ በተፈጠረው በሆነ አይነት ሁኔታ በስጋችን ላይ በጤናችን ላይ በተፈጠረው ነገር ላይ ምን ብለን መጠየቅ አለብን? ምንድን ነው ከዚህ አቅጣጫ የእግዚአብሔር ቃል ምንድን ነው የሚለው? አሜን። የመጀመሪያ መሄድ ያለብን ወደ እግዚአብሔር ቃል። ድንገተኛ ነገር ቤታችሁ መጥቷል። አስደንጋጭ ነገር ቤታችሁ መጥቷል። አስፈሪ ነገር ቤታችሁ መጥቷል። የሚያናውጥ ነገር ቤታችሁ መጥቷል። ስለዚህ የመጀመሪያ እንቅስቃሴያችን ምንድን ነው? ኦኬ ይሄ ነገር ተፈጠረ። ምንድን ነው አሁን ኔክስት ስቴፕ ምንድን ነው? የእግዚአብሔር ቃል የሚለው ከዚህ አቅጣጫ አሜን ነው ምንድን ነው የሚለው ብለን ወደዛ ወደ እግዚአብሔር ቃል ዞር ማለት አለብን። የእግዚአብሔር ቃል ደግሞ ካንሰርም ይሁን የፈለገው አይነት በሽታ ይሁን ምን ይላል? በመገረፉ ቁስል ተፈወሳችሁ ይላል። የመጀመሪያው ይሄንን ቃል ለእኔና ለእናንተ ለስጋችን እንደተለቀቀ እንደተጻፈ ማወቅ፣ ፈቃዱ እንደሆነ ማወቅ ቁልፍ ነገር ነው። በዛ ውስጥ ነው እምነታችንም ሪሊዝ የሚደረገው። እግዚአብሔር የተመሰገነ። ፈቃዱ መሆኑን ሳናቅ በቃ በዚህ ነገር እኔ ማለፍ ግዴታዬ ነው ወይ ደግሞ ይሄ ነገር በቃ እድል ፈንታዬ ነው ምንል ከሆነ አይሆንም። የእግዚአብሔር ፈቃድ ለእኔና ለእናንተ ፈውስ ነው። እግዚአብሔር የተመሰገነው። ፈውስ የልጆች እንጀራ ነው። ኢየሱስ ደግሞ እንጀራችን ነው። ጌታ ስሙ ብሩክ ይሆን። አሜን። ስለዚህ ያንን ቃል እንመነው። አሁን ይሄ በሽታ ቤታችንን አንኳኩቷል። እኔ በመገረፉ ቁስል ተፈውሻለሁ። የመጀመሪያ ስቴፕ ይሄንን ቃሉን ዲክሌር ነው የምናደርገው። እግዚአብሔር የተመሰገነ። ቃሉን እንዲገን ነው የምናደርገው። ኢየሱስ ጌታ ነው። አሜን። ይሄንን እንዲህ ስንናገር ባለፈውም ጠቁሚያችኋለሁኝ። ከውስጥ መናገር ያስፈልጋል። ውስጣችን ሊናገረው ይገባል። ለዛ ለመጣ እኔና በቃ የሆነ ሊጎዳን ሊያጠቃን ቤታችን ሊያፈርስ የመጣውን ድምፅ ምን ማድረግ አለብን? ከውስጤ በቁጣ ምላሽ መስጠታል። እኔ ተፈውሻለሁ። አሜን ነው። እግዚአብሔር የተመሰገነ። ሁለተኛው ደግሞ ቁልፍ ነገር ደግሞ ልንገራችሁ፣ በዚህ ቃል ማረፍ ነው። እረፍት ነው የሚያስፈልገው። ይኸው ዕብራውያን 4:12 ላይ የሚለውን ቃል የምናውቀው ቃል ነው። ለእነዚያ ደግሞ እንደተነገረ ለእኛ የምስራች ተሰብኮልናል። ዳሩ ግን የሰሙት ቃል በእምነት ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። በእምነት ስላልተዋሃደ አልጠቀማቸውም ይልና እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ እረፍት ለመግባት እንትጋ። ወደ እረፍቱ ለመግባት ምን እናድርግ? እንትጋ፣ እንስራ።
እምነት ያለ ስራ ከንቱ ነው የሚለው። ስራ ማለት ይሄንን ነው። ያንን እረፍት ሜንቴን ለማድረግ እረፍቱን ጨብጠን ለመቆየት ምን እናድርግ? እንትጋ፣ እንስራ፣ ችላ እንበል ነው እያለ ያለው ይሄ ቃል። እግዚአብሔር የተመሰገነ። ምክንያቱም የመጣው አስጨናቂ ነገር የሚያናውጥ ነው፣ ግራ የሚያጋባ ነው፣ የሚያስፈራ ነው። ሰይጣን አለ። ሰዎች ምናልባት አጠገባችን ሆነው በቃ ተስፋ ሊያስቆርጡን ይችላሉ። ስጋችን ተስፋ ሊያስቆርጠን ይችላል። ነገር ግን ቃሉ ግን የሚለኝ በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏል። ይህን ቃል አምናለሁ፣ ይህንን ቃል ጨብጫለሁኝ። ስለዚህ በዚህ ቃል አርፋለሁ። ኢየሱስ ጌታ ነው። አሜን። የሌላውን ነገር አንሰማም። ጌታ ስሙ ብሩክ ይሁን። የዶክተሩ ሪፖርት የሰዎች የስጋችን የሰይጣን ሁሉንም ድምፅ ማሸነፍ የምንችለው በቃሉ ነው። ጆሮአችን መስማት ያለበት የእግዚአብሔር ቃል ነው። በውስጣችን ሲናገረን ምላሽ መስጠት አለብን። ምላሽ ካልሰጠን እረፍት መያዝ አንችልም። ወዮ ማለት አንችልም። በቃ እግዚአብሔር ቃሉ ከምንም በላይ የእኔና የእናንተ ፍጻሜ ወሳኝ ማንም አይደለም፣ እግዚአብሔር። አልሞትም፣ በሕይወት እኖራለሁ። እግዚአብሔር የተመሰገነው። አሜን። ይሄንን በተከታታይ ይህንን ነገር መናገር በጣም አስፈላጊ እንደሆነ አምናለሁ። እግዚአብሔር የተመሰገነው። ቃሉን ድምፃችን ወጣ አድርገን መናገር ይኖርብናል። እኔ በመገረፉ ቁስል ተፈውሻለሁ። ጆሮአችን አሁንም መጥቶ ይናገረናል። ስጋችን ይናገረናል። ሰይጣን በሐሳባችን ይወረውራል። በቃ አለቀልህ ሊል ይችላል። ኖ እኔ እኖራለሁ፣ በሕይወት እኖራለሁ። እግዚአብሔር አላለም፣ ቃሉ አላለኝም። ቃሉ ደግሞ ተፈወስክ ነው የሚለኝ። ያንን ቃል አምናለሁ። ስለዚህ ዞር በል፣ አልቀበልህም። ድምፅ ሲመጣ እኔ ተፈውሻለሁ። ድምፅ ሲመጣ እኔ ተፈውሻለሁ፣ እኔ ተፈውሻለሁ። እግዚአብሔር የተመሰገነው። አሜን፣ ሃሌሉያ። አሸናፊ የምንሆነው እኛ ነን መጨረሻ። ጌታ ስሙ ብሩክ ይሁን። ሌላው በጣም አስፈላጊ የሆነ ነገር ምንድን ነው? እግዚአብሔር እንደሚወደን ማወቅ። እግዚአብሔር ይወደናል። እግዚአብሔር የሚወደን ከባህሪያችን የተነሳ ከራሳችን የተነሳ ሳይሆን ከእርሱ ፍቅር የተነሳ ከአባትነቱ የተነሳ ስለወለደን ዋጋ ስለከፈለልን እግዚአብሔር ይወደናል። መጽሐፍ ቅዱስ እንደውም ዓለም ሳይፈጠር እንደወደደን ይናገራል። እግዚአብሔር የተመሰገነ ይሁን። ይህንን ደግሞ አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ እርሱ አስቀድሞ ወዶናልና እኛ እንወደዋለን ይላል። አስቀድሞ ወዶናል። በእግዚአብሔር የተወደድን። እህቴ በእግዚአብሔር የተወደድሽ ነሽ። ወንድሜ በእግዚአብሔር የተወደድክ ነህ። እግዚአብሔር ይወደናል። የሚጠላን አንድ ብቻ ነው፣ ሰይጣን ብቻ ነው። የሚጠላን ነው ሞታችን የሚመኘው። የሚጠላን ነው እኛ እንድንወድቅ፣ እንድንፈርስ፣ እንዳንኖር የሚፈልገው። እግዚአብሔር ግን እንድንኖር ነው የሚፈልገው። ሕይወት ነው የሚፈልገው። ሰላም ነው የሚፈልገው። ስለዚህ እግዚአብሔር ይወደኛል ብዬ ውስጤ በዚህ ላስረዳው ይገባል። እግዚአብሔር ይወደኛል። ስለዚህ እረፍት እንኳን ለመያዝ በእግዚአብሔር ቃል እረፍት እንኳን እርፍ ለማለት የሚረዳን አንዱ በእግዚአብሔር እንደተወደድን ስናውቅ ነው። እግዚአብሔር የተመሰገነ። አሜን። ጌታ ስሙ ብሩክ ይሁን። ሃሌሉያ። ሌላው አንድ በጣም በቃ ቁልፍ የሆነ ነገር ወደ አእምሯችን ከተፈጠረብን ችግር የተነሳ ወደ አእምሯችን የሚመጣ ብዙ ሐሳብ አለ። ጠላት አእምሯችን ሊመታ ይችላል። ማለት ኮንቲኒየስሊ ሊደበድበው ይችላል። በቃ አድንም ተስፋ ሊያስቆርጠን ነው። እዚህ ጋር ካልተሸነፍን ሌላ ምንም ነገር እኮ ስንሸነፍ እኮ ነው የሚሆነው። በቃ በአእምሯችን ማድከም ነው ማድቀቅ ነው የሚፈልገው
እኛ ደግሞ ለዚህ ምላሽ መስጠት ያስፈልገናል። እግዚአብሔር የተመሰገነው። አሜን። ወደ አእምሯችን የሚመጣውን ሐሳብ መቃወም እና ኮንትሮል ማድረግ የእኔና የእናንተ ኃላፊነት ነው። የመጨረሻ ሐሳብ ነው። አሜን። የጠላትን ሐሳብ ኮንትሮል ማድረግ መቻል አለብን። ጌታ ስሙ ብሩክ ይሁን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ላይ የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን፣ ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። እግዚአብሔር የተመሰገነ። የሰውንም ሐሳብ በእግዚአብሔር ዕውቀት ላይ በእግዚአብሔር ቃል ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። እግዚአብሔር ቃል ተፈውሰሃል ይላል። ሰይጣን ደግሞ ትሞታለህ ይላል። ስጋችንም እንዲሁ ሊል ይችላል። ማፍረስ እንችላለን። ይሄን ኖ ማለት እንችላለን። እግዚአብሔር የተመሰገነ። አሜን። ስለዚህ ያንን በሐሳባችን ከንቱ የሆነ ነገር ወደኛ ሲወረወር ለዛ ምላሽ መስጠት በጣም ቁልፍ ነገር ነው። ትሞታለህ ሲል ኖ አልሞትም፣ በሕይወት እኖራለሁ። አትድንም ሲል እድናለሁ። ጌታ ኢየሱስ ክርስቶስ ፈውሶኛል። የዛሬ 2000 ዓመት በቀራንዮ መስቀል ዋጋ ከፍሎልኛል። በመገረፉ ቁስል ተፈውሻለሁ። ስለዚህ በእኔ ላይ ይሄ ነገር አይሆንም፣ እኖራለሁ፣ የእግዚአብሔርን ስራ እሰራለሁ ብለን መናገር አለብን። የሰይጣን ድምፅ፣ የሁኔታዎች ድምፅ የምንቃወመው በድምፅ እንጂ በሐሳብ አይደለም። በሐሳባችን ብናስብ ምንም አይጠቅመንም። አፋችንን አውጥተን መናገር አለብን። አንድ ድምፅ ከሰውም ይሁን ከሰይጣን ይሁን ከራሳችን እንኳን ከስሜታችን የተነሳ ህመሙ በእኛ ላይ ከሚያመጣው ተጽዕኖ የተነሳ አንድ ድምፅ ሲመጣ ኖ እኔ በሕይወት እኖራለሁ፣ እኔ ተፈውሻለሁ፣ በመገረፉ ቁስል ተፈውሻለሁ፣ ኢየሱስ ፈውሶኛል፣ ድኛለሁ፣ ነፃ ወጥቻለሁ፣ እግዚአብሔር የተመሰገነውን አልቀበልህም፣ በጌታ በኢየሱስ ክርስቶስም እኔ ተፈውሻለሁ። አሜን። እግዚአብሔር የተመሰገነው። ሌላው ሰይጣን ምንም ነገር ወደኛ ድምፅ ሲያመጣ ቁጣ ያስፈልጋል። ምንም ነገር ኢቭን ጉንፋን እንኳን ሰውነታችሁ የሆነ ነገር ሼክ ሲያደርግ ኖ በቁጣ ምላሽ መስጠት በጣም አስፈላጊ የሆነ ነገር እንደሆነ በጣም አምናለሁ። አልሞትም፣ በሕይወት እኖራለሁ፣ በመገረፉ ቁስል ተፈውሻለሁ። አሜን። የጌታ ስራን አልጨረስኩም ብለን መልስ መመለስ ይኖርብናል። ሁሌ ጦርነት እንዳለ አውቀን ፈውሳችን በእጃችን መያዝ አለብን። ጦርነት አለ። ዓላማው አንድ ነው። ከዚህ ነገር ማስለቀቅ ነው። አእምሯችንን ከዚህ ተፈውሰሃል ከሚል አቋም አውጥቶ ልትሞት ነው፣ ልትሸነፍ ነው፣ ልትወድቅ ነው ወደሚል ነገር ውስጥ ለመክተት ነው ጦርነቱ። ስለዚህ እኔና እናንተ ኖ እኔ ተፈውሻለሁ፣ እኔ ተፈውሻለሁ፣ በፍጹም በአእምሮዬ እንዲህ አይነት ድካምን እንዲህ አይነት ስንፍናን ማስተናገድ አያስፈልገኝም። እግዚአብሔር ይርዳችሁ። አሜን። በእውነት ነው የምላችሁ። ምናልባት በዚህ ሰዓት በእንዲህ አይነት በተለያየ አይነት ጭንቀት ውስጥ ያላችሁ ብትኖሩ ይሄ ለእናንተም ነው። ሌላው ደግሞ ወደፊት በህይወታችን ቢገጥመን ምንሰጠው ምላሽ ነው እየነገርኳቸው ያለሁት። እግዚአብሔር የተመሰገነ ይሁን። አልሞትም፣ በህይወት እኖራለሁ፣ እኔ ተፈውሻለሁ፣ አልሰማህም። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። ተባረኩ። በሌላ ሐሳብ ደግሞ በሚቀጥለው እንቀጥላለን። ጌታ ስሙ ብሩክ ይሁን እና ሼር ማድረግ እንደገና ላሳስባችሁ፣ ሰብስክራይብ ማድረግ ላይክ ማድረግ አትርሱ። ጌታ ይባርካችሁ። አሜን።